ወይ ቤቢ ሰላም ነው ትትያስካሉ እማዬ እንዳለችዎት ኑ ቡና ጠጡ። አንተ እያለህ ደግሞ ሌላ ምን ይጠጣል? ምን አሉኝ? ትትያስ በለኝ። አሁንና ቤት ግባ። አይ እኔ አልገባም። ናቃካው ገላዬና ካሌንደ ባብሱ በመዳፍህ አይደል የልብ የሚደርስ ምንድነው ትያስካሉ? ሳከምኩኝ ባልቾች ሆንኩኝ በመዳፍ ራቅን ከህመሜ በገላ በቀፉ ማነው ያስተማረህ እንዲህ አትፍራ አንተ ትልቅ አይደለም እንዴ? እኔ ሶስተኛ ክፍል ተማሪ እኮ ነኝ። ስንት ዓመት ነው? 13 በቃ ቤቢ ምንም አላየህም? ውጪ ተጫወት እሺ። እማዬ ትያስጋሉ ወይ ፍንጭቷ ነው። አንተ ምን እየሰራ ነው? ድምፅህን ቀንስ እንዳቀሰቅሳቸው። እኔ ሰላም ይባላለሁ። እኔ ደግሞ ቡጃ እባላለሁ። መገጣጠም። ለማንኛውም ይሄ ግዛት የኔ ነው። በገባበት ቀጥ ብለህ ውጣ። ሰውዬ ጸብ ነው እንደምፈልገው? አዎ ይኸውልህ በታሪክ ቡጃና ሰላቢ ተደባድበው አያውቁም። ታሪክ አታሰራኝ። ፈርተህ ነው እንዴ? እኔ እንደውም ናግባልኝ። ዝም አልኩሻ። እንዴት ነው ያፈላኸው? በእናትህ ግን ምንድን ነው ፓወር? ቆይ ላሳየህ። እንዴ ያው ሰላቢ አይደለም መሰለብ ነው ፓወር። ዋው ለማንኛውም ናግባልኝ። ና እንጂ እንዴ ያልና ምንድን ነው እንደዚህ ይቻላል እንዴ? ምንድን ነው? ልጆች በጉዲፈቻ የሚወስዳችሁ ሰው መጥቷል። ዛሬ ከሶስታችሁ አንድ ሰው ይወሰዳል። ቶሎ ብላችሁ ተዘጋጃችታችሁ። ሰላም ሰላም። እንግዲህ እነዚህ ናቸው ልጆቹ። መምረጥ ትችላለህ። እሺ ያው እንግዲህ ከእናንተ መሀል የሚጣል የለም፣ ግን ያው አንድ ሰው መምረጥ አለብኝ። መሀለኛውን መርጫለሁ። የስ ኦ ቤቢ ና። አባላዘር አለበት፣ ጨምጥም አለበት፣ አዎ እከክም አለበት። ይሄ እኮ የአልሸባብ ታጣቂ ነው፣ ከትግል አምልጦ ነው የመጣው። በዛ ላይ ደግሞ ልጅ አይደለም፣ የ32 ዓመት ጎልማሳ ነው። ቁመቱ አጥሮ ነው። አዎ ከሱ ይልቅ እኛ የምትወስዱ ነው የሚሻላችሁ። አሁን ራሱ በፈታተሹት የሆነ ቦምብ ወይ መሳሪያ አታጡ። ድሮም ሀበሻ ሲያልፍለት አትወዱ እናንተ ማለት ነው። አረ ሰዎች ውስጥ መቀነስ አለብን። እውነት ነው። አረ እዚህ ጋር ብራዘር ወንድሜ ብሎ ድንግል ማን ወሰደ? አይተሃል? ድንግል ነው እንዴ? ምንድን ነው? ዝንብ ነው። አትፍራኝ፣ ምንም ችግር አይፈጠርም። ምንድን ነው? ቆይ ምንድን ነው? አልጨረስኩም። ዝንቡን አገኘኸው መሰለኝ። ሱስ ጤናን ይጎዳል፣ ወጣትነትን ይቀማል። ራሳችንን ከሱስ እንጠብቅ። የጃማይካ የጤና ሚኒስቴር። ልጄ ወይ አባይ ለወጣ ነው። ሰራተኛዋ ብቻዋን ናት። እሺ ችግር የለውም። ነግሬሃለሁ። ሄጃለሁ በቃ። ወይ ቤቢ መጣህ እንዴ? አባቴ ሄደ? አዎ እሺ። ግን ለአባት እንዳትናገር እሺ። ሰዎች መጥቻለሁ። ሰዎች ምን ነበር ያሰባችሁት? ቤቢ ቤቢ ና ሰው ላስተዋወቀ። ተዋወቀው፣ አዲሱ ጓደኛዬ ነው። እሺ ደህና ነህ ቤቢ? ደግሞ እንዴት አባቱ የሚያምረው እባክሽ። ተጫውቱ፣ ዝም አትበሉ። እሺ እሺ። ቤቢ ምን እየሰራ ነው? ዛሬ አንተን ነው የምንበላው ማለት ነው። ምን እበላለሁ ብለህ ልትበላ ነው ዛሬ? ማለት እናቴ እንዳንተ አይነቱን በየቀኑ ነው ይዛ ሁሉንም
ይኸውልህ ቤቢ እንደምታስበው አይደለም። እኔ ይኸውልህ አባቴ ያልሰጠን ፍቅር ልሰጥ ነው የምፈልገው። አባትህ ጥሎ ቢሄድም ማን ነው ሄዷል ያለው? ይኸውና እኮ አይዞህ ሞቷል። ጠረጴዛው ላይ ነው ያስቀመጥኩት። ይኸውልህ ቤቢ በቃ እኔ ልሂድ እሺ? ወዴት ልትሄጂ? አትፍራ እሺ? ይኸውላችሁ እንደምታስቡት ጤነኛ አይደለሁም። በጣም ብዙ በሽታ ነው ያለብኝ። ይህንን መለስ ጭራሽ ይንቀሳቀሳል። ቤቢ ና ሰው ላስተዋውቅ፣ አዲሱ ጓደኛዬ ነው። ሰላም ነው ቤቢ? ኦሆ ያያ በማለሽ ኦሆ ማናችሁ? ምን እንዴ እናታ ምን ይሁን እንዴ ተበላሽታላችሁ? እናንተ ነው እንደልኩበት ቀን ነው። ምን ነው አሁን የመከረው? አይ ልጄ ምንድን ነው ክብሽ? አተ እንዴ ልደበድበኝ ነው ለሴት ተደረባ? ወይኔ ወይኔ ለምንድን ነው በራበኝ ነው ያወራራችሁብኝ? በተለይ አንተ ሲያስቶን ይዘህ ነው። እኔ ምን ልካ ሂድና ፖል ቀፍ ፖል ልጄ ቆይ ምን ጎዳኝ ብለህ ነው? አታየኝም እንዴ? ስራ አጥቼ ገንዘብ አጥቼ አታየኝም እንዴ? ግባ። ሰላም ነው ዶክተር? ይኸው ሽንት። ኦኬ መሄድ ትችላለህ። እሺ አትሂድ፣ ና ውጤት ደርሷል። ከምን ወደ መሰል ቁጭ በል። ውጤትህ እንደሚያሳየው ከሆነ የሰጠኸው ሽንት የሴት ነው። ምን ማለት ነው? የራሴ ሽንት እኮ። እንደዛ ከሆነ የ3 ወር እርጉዝ ነህ። እንኳን ደስ አለህ። ከዚህ በኋላ እኛ ጋር እየመጣ በሳምንት 2 የእርግዝና ክትትል ታደርጋለህ። እንዴት እንዴ? ጽዳት አይደለ እንዴ? ምን እየሰራ ነው? አባዬ አንተ ምን ነው? ትምህርት ቤት ውስጥ ደበደቡ እና መታችሁ? እኔ እኮ ድብድብ አልችልም። እኔ እያለሁ ቆይ ዛሬ ድብድብ አስተምራለሁ። እኔ እንደምትደባደብ ላሳየህ። አንተ ይውሰን ከነኛ አባዬ ምን ያርከኝ? ለከነኛ አባዬ አባይ አባ ጠማኝ። ማነህ? ጠማኝ። ምን ራበኝ። ቆይ ሲጀመር እንደገባ ማነህ? ምግብ ስጠኝ። አሁን ፖሊስ አልጠራውጣልኝ። ምግብ ስጠኝ። ይኸው ዘፈን ክፈትልኝ። ልቤን ቀን ሰብሮታል